አንጋፋው አርቲስት ሰለሞን ተካ በዛሬው ዕለት እንግዲህ ያው ቃል በመግባት ብቻ አይደለም ይሄው ዛሬ መኪናዋን ይዟት ነው የሀገራችን ዋልታና ኩራት የሆነው አየር መንገዳችንን እንዲሁም የአየር መንገዱን ሰራተኞች የጸጥታ የሚስ አባላትን ደግሞ ይሄን ያለ ጥፋት አጥፍቼ ላይክ ፍቅሩን ሲያሳየኝ ለነበረው ለኢትዮጵያ ሕዝብ በሙሉ ከልብ ይቅርታ ጠይቃለሁ። ለእጅና ለእግር ብቻ የሚመስላችሁ ሰዎች ተሳስታችኋል። ቫዝሊን ብሉ ሲል ጥቅሙ አያልቅም። ኦኬ ዛሬ የቫዝሊን ብሉ ሲል ያልተለመዱ 3 ጥቅሞች ልንገራችሁ። አልፈልግም አትሰጂ። ሰላም ዩቲዩብ እንዴት ናችሁ? ሁሉ ሰላም ሁሉ አፖስቶ እኔ ደህና ነኝ። እናንተ እንዴት ናችሁ? ዛሬ ደግሞ በሌላ ባበደ ቪዲዮ ተመልሼ መጥቻለሁ ማለት ነው። የዛሬውን ቪዲዮ ስፖንሰር ያደረገልን የስፖንሰራችንን ማስታወቂያ ሰምተን የምንመለስ ይሆናል ለማለት ያብቃን እያልን ወደ ዛሬው ቪዲዮ ከመሄዳችን በፊት ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆኑን ያረጋግጡ እንላለን። ይህን ቪዲዮ ላይክ ያድርጉት እንላለን። ሀሳብ አስተያየቶችን ኮሜንት ላይ ያስቀምጡልን። ወደ ቪዲዮ እንሄዳለን። ይመቻችሁ። እንዴ ቃልዬ ወዴት ነው? ለባሚ ቀለበት ላደርግ ነው። ቀለበት ይወጣል። ሰዓት የለኝም። ሌላ ቀን እናወራለን። ቻው። አይ ቃልዬ ቃልዬ ሰላም ነው? ይቅርታ ቸኩላለሁ። እና ወዴት ነው? ፕሮፖዝ ላደርግ ነው። ላገባ ነው። ማንን? ባሚ። ሌላ ቀን እንገናኛለን። ቻው። አይ ቃልዬ ከፍቅረኛዬ ጋር ምን ታደርጋለህ? የምን ፍቅረኛ? ፍቅረኛዬ እንደሆነች አታውቅም መሰለኝ። ስለምንድን ነው የምታወራው ወንድሜ? ከዚህ በኋላ ደግሜ አልነግርህም። አጠገቧ እንዳትደርስ። ከማን አጠገብ? እሷ አጠገብ። እንዴ ማንም እኮ የለም። ሰማሽልኝ ቀልዱን? ደግመህ አጠገቧ እንዳትደርስ። አስደነግጠህ አይደል? በጣም እንጂ። ምን ሆኖ ነው? ለፍቅረኛው ቀለበት ሊያደርግላት እየጠበቃት ወደ እሱ ስትመጣ በመኪና አደጋ ሞተች። ከዛ ቀን ጀምሮ ይኸው ላገባ ነው እያለ ይሮጣል። ሲያሳዝን በእናትህ። ጥያቄ እንደዚህ በፍጥነት ትቀበኛለሽ ብዬ አስቤ አላውቅም። ማለት በጣም ነው የሚያሳዝነው። ታውቃለህ? ከባድ አያድርስ ብለናል። አያድርስ ወደ ሌላ ቪዲዮ። ሄሎ የኔ ማር። ወይ ውዴ፣ ዛሬ ፍሬንዶች ጋር ስለማመሽ ራት ቢናተኝ። እሺ አትጠብቂኝ። አብረን እንበላለን ብዬ ነበርኩ። በቃ ራስን ጠብቅ። ገና 12 ሰዓት እኮ ነው። ወይ ለምን መክሰስ በልታ አትሄድም? የኔ ውድ አቀራርበሽልኝ የተኛሽው? እዛው እኮ በልቻለሁ። ውዴ የኔው ነሽ ስሜቴ ባይን የሚገባሽ ውዴ የኔው ነሽ። ውዴ ወዬ ጓደኞቼ ጋር ስለማመሽ እንዳትጠብቀኝ ተኛሽ። ጠዋት እኮ ስወጣ ነግሬህ ነበር ውዴ፣ አልሰማኸኝም እንዴ? የኔ እናት ጠዋት ተናገርሽ፣ አሁን ትርጉም የለውም። አሁኑኑ ወደ ቤትሽ ነኝ። ቆይ አንተ ስታመሽ እኔ ምን ብዬሽ አውቃለሁ? እኔ እኮ ወንድ ነኝ። እና ሴት ልጅ መዝናናት አያምራትም? እንደውም አልመጣም። እሺ ጠዋት ስትመጭ ግን አባትሽን በዘው ይዘሻቸው መምጣት እንዳትረሽ። ለምን? ይዘውሽ ወደ ቤታቸው እንዲሄዱ ነዋ። ይህች ነገር ከጥንት ጀምሮ የመጣች ባህላችን ትመስለኛለች። ለምሳሌ የድሮ አባቶች ከሌላ ወልደው ሳይቀር ልጅ ቢያመጡ እናቶቻችን ተቀብለው እንደ ልጃቸው ቆጥረው ያሳድጋሉ። እናቶቻችን ከሌላ ወልደው ቢያመጡስ? አባት ሆዬ መንደር አቃጥሉ፣ ህዝብ ሊጨርስ ይችላል። የወንድ ልጅ ራስነት፣ የሚስት ዘውድነት እስከምን ድረስ ነው? ፎሎ እና ሼር እያደረጋችሁ ሀሳባችሁን ኮሜንት ላይ አስቀምጡ። በዚህ ነው የምትመጪኝ። ምን ያደረግሽ ነው እንዴ? የራሴ እኮ ነው። አንቺ ደግሞ ሌላ እንዴ ከኔ የምትወስጂው? አይቻልም። ከፈለግሽ አትሽኝ።
ጭራሽ ብዙ ነው የምትወስጂው? አልፈልግም፣ በቀዳሽ አልፈልግም። አትሰጂ ውጪ በእናትሽ። አዎ አልፈልግም። ሲፈልጊ ጣጪ ጠጣዋለሁ። ውጪ ይመችሽ። ባስኬትቦል ያለማምዷት ነው ወይስ እንደዚህ ፎቶ አገባኝ? እስቲ ኮሜንት ላይ ስሩልኝ እንዲያደርጉ እንደሆነ ምንም ላይ አልገባም። ላይ የመጣ እኮ ነው። እናት ነፍሰ በላው መጣ። ምን ይሻለናል? ምን ይሻላል? የሞትን እናስመስል እንዴ? ይሻላል። ሳይገለን የሞትን እናስመስል። በቃ እሺ። ቦታው ላይ ሲደርስ ልጆቹ ሞተዋል። እርግጠኛ ነህ ራሳቸው ናቸው? አዎ ፎቶ ላይ ያዩዋቸውን ይመስላሉ። መልካቸውን ግለጽልኝ እስቲ እንዳንበላ። አንደኛው የአሻሮ ቁልት ይመስላል። አንደኛው ደግሞ የሆነ ቁልቋል አይነት ነገር ነው። የምትለው ሊገባኝ አልቻለም። እስቲ የአንዱን ልጅ መልክ ብቻ ንገረኝ በደንብ። ይኸውልህ አለቃ ምን አይነት ሰው መሰለህ? የሆነ ችግር ፊት ታውቃለህ? ካውሬ መለስ ያለ ስለንተ እኮ ነው የሚያወራው። ራስላንተ ነው አንተ። አዎ ማንም ሰው ሊቀርበው የማይፈልገው አይነት ሰው አሁን የሚያወራው ስለንተ ነው የሚያወራው። ራስን አታውቀውም እንዳንተ። አረ ይኸው እየተቀጠለ ነው። እሱ በደንብ ሰማውን ሙሉ እኮ አንተን እኮ ነው የገለጸው። ችግር ፊት ምናምን አለ እኮ። የማን ነው ችግር ፊት ከኔና ስለንተ አለ ያወራ። ማን ነው በችግር ይጠበሰው ከኔና ካንተ? የብብቱ ሽታማ ይወራ። እንደውም ስገምት እሱ ሳይሆን አይቀርም የደፋቸው። ያው ብብት ነው አለ የማን ብብት እንዴ? ስለዚህ ተወተው ስመጥራቱ ፍላጎት ማለት ነው። ህዝብ አንዴ ባንተ ብብት ያለቀው አንተ ሰውዬ ነህ። እየተከራከርከኝ ነው እንዴ? አንተ ራስህ አታውቀውም እንዴ? ስመጥራት ነው የቀረው ልጁ። አንተ ነው የገደለና ቶሎ ከፈለክ ና ና ጠይቀው። አባይ ወንድሜ ስለማን ነው ያለው? እያወራኝ ነበር ስለማን? አትንተባተብ። ስለማን ነው ስታወራኝ ነበረው? አንተ ነው ይወጣ አንተ ዝም በል። ግን ስለማን ነው ያወራው? አንተ ነው ታዲያ ለማን ይሆናል? ስላንተ እስቲ ስለማን ነው ያወራው? ኮሜንት ላይ አሳውቁኝ። ስለማን ነው ያወራው? ኮሜንት ላይ እስቲ ይወጫችሁ ነው። ትቀማለህ እንዴ? ማለት ትቀማለህ ወይ ነው እኮ እንዴ? ለምን ጠይቅኝ? ከማወቅ ፈልጊ። ትቀማለህ አትቀምም? የመቃ ምን ነው እንዴት አልገባኝም። አንቺ ትቀሚያለሽ? ምን ማለት ነው አንቺ ትቀሚያለሽ? እኮ እንዴት ጠይቅሽ? በህልሜ ሂጅ ነው ሲያመለክተኝ። አየህ አንቺ በህልም ስላየሽ እውነት ነው እንዴ? ቆይ እኔ ልንገርሽ፣ እኔ በህልሜ እኔና አንቺ አብረን ስናጨስ አይቻለሁ። ታጭሻለሽ? ጭራሽ እኔን ቀላቅለን ታጨሰው ባረገው እያልኩ ማለት አይችሻለሁ። አሁን ጥያቄን መልስልኝ። አትንተባተብ። እኔ በፍጹም አልከመም። ማለርስበት እንዳይመስልህ ባይዘው ሐሻዊ እዋ ሐሻዊ ግደፊ ይመጫችሁ። እሺ ማን ሰላም ነው አይደል? እቃ ፈልጌ ነበር። እቃ እስቲ ኩን ያስጠምር ነው ብርር ነው የፈለግሽው? እቃ ነው የፈለኩት። እቃ የለም ያራዳጅ ልጅ ፍሮም ሸገር ምናምን ነገር እንደዛ ነገር የፈለግሽው አልገባህም? ጀስት እቃ ፈልጌ ነው ነኝ የምታውቅ ሆነን ነግረኝ ነው። ሚሚ ነው ባባዬ ነው የፈለግሽው? ቋንቋችን ይለያል። ኖርማል እቃ ፈልጌ አዲስ ነሽ መሰለኝ። ሆነ ቅያስ ነገር ጋር ገባ እንበልና እንቀባበላ። ምንድን ነው ማጅራት ኤርትሬ ነው እንዴ ሰውዬ? ካላወቅ አላውቅም በል በቃ። ከሌለ እቃውን ነው የፈለኩት። አዲስ ነሽ መሰለኝ። ቆይ እዚሁ አጠቃቀሙንም ጭምር ላሳይሻለ። በዛ ማኑዋሉ ያስፈልግሻል። ይኸውልሽ ምን መሰለሽ ቀጥል ያው ቀለ ፍላጎት ትመችኛላችሁ። መቶ በቃ እሺ ጌቶለታል አሁን የሲሱ ተራ ነው። ቆንጆ ነገር ነሽ ይበል። አመሰግናለሁ። እና ስልክ ይዘሽውና ደውይልኛል። እሺ 0945 ምን እያደረግሽ ነው? እያስኩ ነው። ደፋ እሷም ትወደዋለች ማለት ነው። እደውልልሃለሁ። እሺ
ይህ ጀማ ውስጥ ያለው ፍቅር ማለት ነው። ማን ነው? አያምርም? በእናትህ የጠየኩሽን ብቻ መልሽ። ልጁ ማን ነው? አላውቀውም። ታምራለች ብሎ ስልኬን ተቀበለኝ። እኔ ደግሞ ሲንግል ነኝ። ማን ያውቃል? ባሌ ሊሆን ይችላል። ይኸውልህ እሱም ይወዳታል፣ እሷም ትወዳለች። አንድ ጀማ ናቸው፣ ግን አይነጋገሩም። ምን አለበት አሁን እንኳን ስሜትን ብትነግረኝ ነው ወይ ታጥርጭ ልትድረኝ ነው ፍላጎት? እንዴት ብዬ ልንገርሽ? ሁሌ እየመጣሽ ስለ ክራሾችሽ ነው የምትነግሪኝ። እንደማፈቅርሽ ብነግርሽ ጓደኝነታችን የሚቀር መሰለኝ። እንድራችኋለን። ግራ ተጋባለህ። እኛም እንዲህ ነው ግራ የተጋባነው። ማቶቻችን ቤቲንግ ቤቶች እንወስናቸውን በይፋ ጀምሯል። እንኳን ደስ አላችሁ። ወደ ቺቺኒያ ቤት በደህና መጡ። እንኳን በደህና ቆያችሁ። በእናታችሁ በጣም ወቅሰን የዛሬ ጨዋታ ናቲ አውጥቷል። አንዳንሳ ናቲ አልወጣም። ሁለቱን ናቲ ያወጣል። ናቲ መጨረሻ ቀራም ሻው ኦቨር አለ። እሺ ኦቨር 1.5 ቢያጁ ሄዷል። ኦቨር 2.5 ቢያጁ ሄዷል። አንደር 1.5 ኖ ዌይ 3.5 ኦኬ። እሺ አለፈል። አሁን ደግሞ ወደ ስፔሻል ላይ ስፔሻል ናቲ ሄድ ይገጫዋል ወይስ ሸርተት ይወርዳል? አይ እንኳን ትንሽ ያጠራጥራል። ቦዝ ነገር አለ። አዲስ ወደ ማለት ይሄ ቦዝ ነው። ሄድና ሸርተት ይወርዳል። ትልቅ ወድ ምን አለ? ኦ እሺ ፋውል ፋውል። እሺ ናቲ ያለ መጋጫ ሰጥቶ ሆዱ እንዲጨምርልህ ያለ መጋጫ ሰጥቶ ማስዋት ይረሳል። በላሽ ዛሬ በላሽ። እሺ አንድ የመጨረሻ ሃትሪክ ይሰራል ናቲ ማለትም 3 በአንድ ቀን ነው። እሱ ትንሽ ያጠራጥራል። አንድ ላርግ አንድ ላርግልሽ ናቲ ስምህን እያየ ነው የሆንልሽ ይቅርና ካርድ ዛሬ ቀይ ካርድ ማለት ቺኳላሽ ትለዋለሽ። ሸራ እንደበላ ኧረ ናቲ ማንችን ላይ ሄዷል። አንቺ ናቲ ኧረ ያሰጥቷል። አንቺ በላሽ መሰለኝ በ100 ብር 20 ሺህ ብር መጥቷል። አወጣለሁ በቃ ቤት ጨዋታ አላት እንዳትቀርበኝ። ትንሽ ራቀኝ የሆነ ቅርንጫፍ የላችሁ ወደኛ አካባቢ ያስፈልጋል። ጋር ተነጋግረን ኦንላይን ልጀምር ነው በቃ እዛ ይሄ ያስፈልጋል። ኦንላይን በጣም ትልቅ ደስታ በቃ በላሽ እንጂ ትኬትሽን አራት ቁርጥራጭ አይደለም አራት ቁራጭ የሚል አዲስ ተከታታይ የቲክቶክ ማስታወቂያ ይሁን ድራማ ብቻ ተጀምሯል እና እስቲ ሶስቱ ፓርት ዛሬ አለኝ። እሱን ፓርት እና ኮሜንት እንሰጣለን ማለት ነው። እኔው This is part 1. W ቀረጻ W ይቅርታ ማነሽ? እዚህ ምን እየሰራሽ ነው? እንዲሁ አየር ለመቀበል። አንተስ ምን እየሰራህ ነው? እኔ እንኳን እንዳንቺ ንጹህ አየር ፈልጌ አልመጣሁም። ከስትንፋሴ የበለጠ ምን የምትፈልገው ነገር ቢኖር ነው እዚህ ድረስ የመጣኸው? እሱ ላንቺ አይጠቅምሽም። አይ ቲንክ ተመሳሳይ ነገር ፈልገን የመጣ ነው። ነይ ወደዚህ። ምንድን ነው? ማን ነው እሱን ወረቀት የሰጠሽ? እንዴትስ እዚህ መሆኑን ልታውቂ ቻልሽ? ሜርኩ ይባላል። ሲላም ይባላል። ወዴት ነው የምሄድበትን ለአንቺ ማሳወቅ አይጠበቅብኝ። የምትሄድበትንማ ማወቅ አለብኝ። ለምን? ከዚህ በኋላ እኮ ሚስጥረኞች ነን አይደለም እንዴ? የቀረው ቁርጥራጭ የት እንዳለ ከነገርሽን ምናልባት አብረን መፈለግ እንችላለን። አታስፈልጊኝ። አንደኛው ቁራጭ ግን በደንብ ያስፈልግሃል። ደውል። ናሽናል አይዲውን ሰጣት። ናሽናል አይዲውን ሰጣት። ለምንድን ነው እንትን የላችሁ ምናምን ትላለህ? ቢዝነስ ካርድ የላችሁ ምንድን ነው ናሽናል አይዲ መስጠት? በዚህ ደውልልኝ ምናምን ብሎ ናሽናል አይዲውን ሰጣት። ኦኬ ግን አሪፍ ነው። እስቲ ወደ ፓርት 2 ደግሞ እንሂድ።
ፓርቲቱን እንቀጥላለን። ክፍል 2 ይላል። አራቱም ቁራጭ ይግቡ። ኦኬ ተደዋወሉ። በሩን መክፈት ባትቺ ቢያንስ ዞረሽ ከኋላሽ ማን እንደመጣ አታይም? ብዙ አይን አለ። ጠንቃቃ ነሽ። እንኳን ደህና መጣ። ቁጭ በል። ቀረጻው ይለያል ነው። ምንድን ነው የምታውቂው? አንተ የምታውቀው ነው የማውቀው። ስለ ጎደሉት ወረቀቶች ነው የጠየቅኩሽ። እሱማ ለእኔም ጥያቄ ነው። መልሱን አብረን እንድንፈልገው መስሎኝ የተቀጣጠር ነው። እኔ ግን እንደዛ አልመሰለኝ። ጨዋታ ለመጫወት እንደማትሞክሪ ተስፋ አደርጋለሁ። ለጨዋታ የሚሆን ጊዜ የለኝ። ከመሬቱ ስር ያለው ለእኔ በጣም ያስፈልገኛል። እኔም በጣም ያስፈልገኛል። ስለዚህ የቀሩትን ቁርጥራጮች እንዴት ማግኘት እንዳለብን ብናስብበት አይሻልም? ለጊዜው አላምንሽም። እኔ ጋር ይቀመጣል። ገልብጧ። ሁለቱን ቁራጮች እንድታገኝ እረዳሃለሁ። ኦኬ እንደዚሁ ቆመ። እሺ ፓርት 3 እንቀጥላለን። ክፍል 3 ወዴት ነው? ከዚህ በላይ መቆየት አልፈልግም። ከመጣን እኮ ገና 7 ደቂቃችን ነው። በ7 ደቂቃ ውስጥ ልባችን 500 ጊዜ እንደሚመታ ታውቂያለሽ። በ7 ደቂቃ ምድር ላይ ዛሬ ቀጥሮን እንደቀረው አይነት 1757 ሰዎች ሲወለዱ፣ በአንጻሩ ደግሞ 826 ሰዎች ይችን ኮተታም ዓለም ላይናፍቋት ጥለዋት ይሄዳሉ። በ7 ደቂቃ ውስጥ ማረፊያ የሚሆን ወርቅ ልብ ይገኛል፣ አሊያም ደግሞ ውድ ያሉት ልብ ላይጠገን ይሰበራል። የተቀጣጠርነው 3 ሰዓት። እኔ ደግሞ ጊዜ የለኝ። ለምትፈልገውም ነገር ቢሆን የቱርክ ዘፈን ግን ለምን ይጠቀማል? አልገባኝም። ስማ እሷ ሴት ላይ ያለች ነው የሚመስለው። ምንድን ነው? ምንም ከጠጣው ቆየው። ቺርስ። ዴት ላይ ነች። ስልሱ ቁርጥራጭ ምናምን ስቀህ ታውቃለህ? ሰው አይደለሁ። ስቀህ የምታግን አትመስልም። እንዴት? እንዲሁ ሳየህ የምስቅበት ምክንያት ካገኘው መሳቄት ይቀራል። ምክንያት ከሆነ የምትፈልገው እኔን ተመልከተኛ። መሳቅ ትችላለህ። ከዚህ በላይ መጠበቅ አልችልም። ብንሄድ ምን ይመስልሻል? ምን አማራጭ አለ? ቀጥሮን ይቀራል ብዬ ግን አላሰብኩም ነበር። በቃ በነገራችን ላይ አይንሽ ያምራል። ተጀመረ ይላል። የማታገኛቸው ከሆነ ለምን ቀጠርካቸው? መሬት ውስጥ የተቀበረውን ለማግኘት ለአመታት ለፍቻለሁ። ትክክለኞቹ አሻንጉሊቶች መሆናቸውን ሳላረጋግጥ ማዕድ መጋራት አልፈልግም። ሁለቱንም ቁርጥራጮች ይዘዋቸው ነበር። አሁን መሬቱን መቆፈር ብቻ ነው የሚቀረም ማለት ነው። ስማርት እኮ ነህ። እስቲ ሳሚ ምን አለ ብስሚ ፊዮና ግን እዚህ ጋር ጉንጩና ነገር ሳመው ታረጊ ግን ያበደ ይሁን ነበር። የምር እኔ እንደኔ አላውቅም። እስቲ ኮሜንት ላይ አሳው። እስቲ ኮሜንት ላይ ድሮፕ አድርጉት። እስቲ ይሄንን ሀሳብ ምን ትላላችሁ? የቫዝሊን ጥቅም ለእጅና ለእግር ብቻ የሚመስላችሁ ሰዎች ተሳስታችኋል። ቫዝሊን ብሉ ሲል ጥቅሙ አያልቅም። ኦኬ ዛሬ የቫዝሊን ብሉ ሲል ያልተለመዱ 3 ጥቅሞች ልንገራችሁ። ለምን ኃጢአት ተሰሩ? ለምን ግፍ ተናገሩ? እኔ የለውም
ጆን ዳንኤል በድጋሚ ሶይፉ ፋንታሁን ላይ ቀርቦ ይቅርታ መጠየቁን የሚያሳይ ቪዲዮ አለ ማለት ነው። ዜና ስሙስልኩታ እሺ፣ የጆን የይቅርታ ቪዲዮ ተመልክተን እንባለሽ። አንድ ዓመት ከ4 ወር አካባቢ ከህይወት ላይ እንግዲህ ቀንሶ ባህል ያጋጣሚ ምን አይነት ስሜት ይሰማል? አሁን ይሄን ቪዲዮ ስታይ ያሳፍራል በጣም። ምናልባት ከእስር ከወጣም በኋላ ይቅርታ ጠይቀሃል አይደለ? ማንን የጠየቀው? የኢትዮጵያ አየር መንገድን፣ የአየር መንገዱን ሰራተኞች፣ የጸጥታ አካላትን፣ የመላው የኢትዮጵያ ህዝብን ጠይቄያለሁ። አሁንም ከተፈቀደልኝ በደንብ ይቅርታ መጠየቅ። ኧረ ምንም ችግር የለም። ያው ካሜራ የሀገራችን ዋልታና ኩራት የሆነው አየር መንገዳችንን እንዲሁም የአየር መንገዱን ሰራተኞች፣ የጸጥታ የሚስ አባላትን ደግሞ ይሄን ያለ ጥፋት አጥፍቼ ላይክ ፍቅሩን ሲያሳየኝ ለነበረው ለኢትዮጵያ ህዝብ በሙሉ ከልብ ይቅርታ ጠይቃለሁ። ያው እንግዲህ ወጣትነት እንግዲህ ያው እንደ ኢትዮጵያዊ ይቅርታውን ተቀብለናል ማለት ነው። እኔ በበኩል ይቅርታውን ተቀብያለሁ። እናንተም ይቅርታውን ተቀብላችሁ ከሆነ እስቲ ኮሜንት ላይ ታሳውቁኛላችሁ ማለት ነው። ጆን እንግዲህ በቀሪው ጊዜ አሪፍ የሆነ ነገር ይዘን እንደምትመጣ እንጠብቃለን። ይመችላል። ያው እንግዲህ እንደሚታወቀው አዶናይ ለጋሽ ሰለሞን ለጋሽ ሰሌ መኪና አበረክታለሁ የመኪና ቻሌንጅ ጀምሮ እንደነበር ይታወቃል። በትናንትናው ዕለት አፕሎድ ባደረጉት ቪዲዮ ያው ያንን መኪና እንዳስረከቡ የሚያሳዩ ቪዲዮዎች እና የተለያዩ ትንሽ ነገሮች አሉ። እስቲ እነሱን ቪዲዮዎች እንመልከትና የኔን ግላዊ የሆነ አስተያየቴን እንሰጥ ይሆናል ማለት ነው። እስቲ ወደ ቪዲዮዎቹ እንመልከታቸው። እንግዲህ እንደ አንድ አዶናይ አሁን የሚሰማኝ ስሜት ማካፈል እፈልጋለሁ። ባይገርማችሁ ካናዳ እያለሁ ያለምኩት ህልም እውን አድርጌዋለሁ። ማለት እኔ የታየኝ ዘኔ አንዲት እናት መኪና እገዛለሁ የሚል ህልም ታይቶኝ ነበር። የዛኔ ያለቀስኩበት ህልም ነው። በጣም እውነታ ሆኖ ስለተሰማኝ አንድ ቀን አደርገዋለሁ ብዬ ተማምኜ ነበርና ግን አሁን ሆኜ ሳየው በጋሽ ሰለሞን እውን ሆነ። ዋናው ደግሞ እውን ሆኖ ነው ማየው። እኔ እግዚአብሔር አሳይቶኛል። እንግዲህ እውን ሆኗል። በጣም ደስታ ይሰማኛል። በጣም ትልቅ ምስጋና ይሰማኛል። ጋሽ ሰለሞን የምወዳቸው በጣም ትልቅ አንጋፋ አርቲስት ናቸው። እውነት አመሰግናለሁ ሁሉም ላደረጋችሁት ነገር። አንዳንዴ አማርኛ የትንሽ እንትን ላደረጋችሁት ነው ላደረጉት ስላደረጉት አንድ በጣም ምስጋና ይከልብ ነው። ህልም የራስ ነው ማለት አይቶ ነበርም አላየም ነበርም ማለት ይከብዳል። ለዛ መሰለኝ ማለት የሆነ ፖድካስት ላይ አውርቶት ነበር ነገር እንጃ እኔ አልሰማሁም። አይቻለሁ የተወሰኑ ፖድካስቶችን ግን እንደዚህ ማለት የሆነ ጊዜ አለም የነበር መኪና ለመስጠት ምናምን ህልም አለኝ ምናምን ሲል አልሰማሁት። ሶሪ አልሰማሁት። ስለዚህ ምን ልትል ነው ካላችሁኝ ምንም ልል አይደለም። አሁን እሱ አባ ፌመስ ነው አባ እኔ አሁን እሱ ብናገር እኔ ነው እያንዳንድሽ ምንደቁሽ በአካሉ ላሳቀጥኩኝ ያቀሩ። ስለዚህ እኔ ምንም አልናገርም። ያው ጀስት ፌክ ሪሊ ምናምን የሚለው ቻሌንጅ እሱ ነው እና አይት ኤፌክቲንግ ይመስለኛል እንደኔ ምክንያቱም ሁሉም ነገር እሱ ህልም ታይቶት ነበር። ሁሉም ነገር ህልም ነው። የራስን ህልም የራስን እኔም አሁን ለምሳሌ በህልሜ ተነስቼ በህልሜ ፌመስ ኮንኩ በኋላ ትናንትና እኮ በህልሜ እንትን ታይቶኝ ነበር ማለት እችላለሁ። ምክንያቱም እናንተ አብራችሁ አላያችሁም ያንን። ስለዚህ አዶናይ ዛሬ ከመሬት ተነስቶ ይህንን ነገር ጭራሽ በሴት አድርጌው ነበር አለ። በወንድም ቢልኩ ይችላል። ለምን ሴት ላይ አስኬደው መኪና? I don't really think that ምክንያቱም አንድ እንደዚህ የሚያስብ ሰው ለዛች መኪና ምናምን ማለት አልነበረበትም ብዬ አስባለሁ እንደኔ።
ብቻ እስቲ ሌላ ጊዜ እናወራዋለን በሰፊው። እስቲ ሌላም ቪዲዮ አለ፣ እሱን ቪዲዮ እኔና እንምጣ። ስለዚህ ስለ አንጋፋው አርቲስት ሰለሞን ተካ በዛሬው ዕለት እንግዲህ ያው ቃል በመግባት ብቻ አይደለም፣ ይሄው ዛሬ መኪናዋን ይዟት ነው የሚሄደው። በተለይ እንግዲህ ይሄኛው ቁልፉ ነው። ቁልፉ ደግሞ የሚጠፋበት ማስተር ካርድ አለ፣ ማስተር ካርድ ነው። በዚህኛው መክፈት ይችላል ማለት ነው። ይሄ ሪዘርቭ ቁልፍ ነው። ስለዚህ ይሄ አስተዋጽኦ ያደረጉልን በተለይ ብሩክ ሪል ስቴት ምስጋናችንን በድጋሚ እናቀርባለን። ቲክቶከር አዶናይ ደግሞ ይሄ ቻሌንጅ በአጭር ጊዜ እንዲሳካ ስላደረገልን ክብረት ይስጥልን በድጋሚ እናመሰግናለን። በጣም እኮ አሪፍ ነገር ነው። እውነት ደስ ብሎኛል። እኔ ለአንድ ትልቅ አንጋፋ አርቲስት እንደዚህ አይነት ነገር ማድረግ ይሄ መታደል ነው። እውነት መታደል ነው። መታደል ነው። ተዘጋጅቶልናል። ግብዣም ይኖረናል። ስለዚህ ሰሌ ዛሬ መኪናዋን እያሽከረከርን እንሄድ ነው። እስኪ ጭብጨባ። እውነት መታደል ነው ለእሳቸው እንደዚህ ማድረግ። መኪና እቺ ፓርቱ ተመችታኛለች። እግዚአብሔር እውነት ደስ ብሎኛል። እውነት ይህን ማድረግ በጣም በጣም ትልቅ የሆነ ነገር ነው። በጣም ትልቅ ነገር ነው። ትልቅ ነገር ደስ ይላል። እውነት ሚስትየው ጨንቋታል፣ ግራ ገብቷታል። ናይስ ናይስ ናይስ። ወደ ሽልማቱ ይኸው ይግለቷት ከታች ጀምሮ ሽልማቱ ይሄን ይመስላል። በጣም ነው የሚያምረው። ያምራል። በጣም ያንጸባርቃል። ሰሎሞን መሀላችን አለና ይህንን ስራ የሰራው ራስን እስኪያስተዋውቅ ወንድም አለም ወንዴ አርት እባላለሁ። እና በጣም እንደ አንድ ኢንፍሉዌንሰር እንደዚህ ማድረግ መቻል በጣም ትልቅ ነገር ነው። በነገራችን ላይ በጣም 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 ከምታስቡት በላይ ሂውጅ የሆነ ነገር ነው። የአንድ ሰው ህይወት፣ የአንድ አርቲስት ህይወት መቀየር ማለት በጣም ትልቅ ነገር ነው እውነት። እና አዶናይ ያደረገው ነገር በጣም ነው የምናመሰግነው። በጣም 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 ትችላለህ፣ እውነት ትችላለህ ማለት ይሄ እንትኑ ዝናውን ለበጎ ነገር መጠቀም ማለት አይተናል። ብዙሃኑ ዝናቸውን ለመጥፎ ነገር ሲጠቀሙ ምን ሲሉ፣ አንተ ግን ዝናህን እንደዚህ ለበጎ ነገር ማዋል ማለት በጣም ከባድ ነገር ነው እውነት። ያው እንደምታውቁት ዲቻ ቦይስ አሉ፣ ነፃነት አለች፣ ያቺ ስሟ የሚከብደው ልጅ አለች። እነሱን ይላል ጋሽ ሰለሞንን መኪና አሸልሟል በህጸጽ ያን ሁላ 11 ሚሊዮን ብር በአንድ ቀን ምናምን ውስጥ ሰብስቧል። በጣም ብዙ ነገሮች ማለት በጣም በጣም ጀግና ልጅ ነህ፣ ጎበዝ፣ በርታ። እኛም ከአንተ የምንማረው ነገር አለ። እንደዚህ ደረጃ ላይ ስንደርስ የምናደርጋቸው ነገሮች ይኖራሉ ማለት ነው። እንግዲህ ተመችቶኛል፣ ደስ ብሎኛል። በጣም ነው የምናመሰግን አዶናይ፣ በጣም 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 እናመሰግናለን ለማለት እወዳለሁ በዚህ አጋጣሚ። አንድ ቀን ደግሞ በአካል ተገናኝተን እንደማመሰግንህ አልጠራጠርም። ይህ ህልሜ በቪዲዮ ተቀርጾ ይቀመጣል ማለት ነው። ቴንኪው። ዛሬ የነበረን ቪዲዮ ይሄን ይመስላል ማለት ነው። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጉን አይርሱ እያለን የዚህ ቤተሰብ መሆን ይችላሉ። እንዲሁም ደግሞ ለቀጣይ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ። ሀገራችን ኢትዮጵያ ሰላም፣ ፍቅር፣ ደስታ ያድርግልን እላለሁ። ሳቅ የተሞላበት ቀን ይሁንላችሁ እያልኩኝ በሌላ ቪዲዮ እንድንገናኝ ሰብስክራይብ ማድረግ ላይክ ማድረጉን አይርሱ እላለሁ። ለዛሬ እዚህ ላይ ጨርሰናል። ፒስ አውት።